ሰላም ሰላም። ዛሬ እንግዲህ የማሳያችሁ በገርጂ ማርያም 40/60 የሚገኝ ሁለተኛ ፍሎር ላይ ባለ ሁለት መኝታ ይዤላችሁ መጥቻለሁ። ተከታተለን። እንደዚህ አይነት መረጃዎችን ለማግኘት አካውንታችን ላይክ ኤንድ ሼር ማድረግ እንዳይረሳ። ይህን የመሰለ ቤት ማግኘት ከፈለጋችሁ ከነቃው ሆነ ቤቱን ብቻ ባዮ ላይ ባለው ስልክ ማግኘት ትችላላችሁ። ቤት ኔቶች ነን። ይህን የመሰለ ቤት ማግኘት ከፈለጋችሁ ከነቃው ሆነ ቤቱን ብቻ ባዮ ላይ ባለው ስልክ ማግኘት ትችላላችሁ። ቤት ኔቶች ነን። መልካም ቀን። ቦሌ ቡልቡላ 123 ካሬ አፓርትመንት ይዘንላችሁ ቀርበናል። ሰላም ቤት ኔቶች ነን። ሊፍት የተገጠመላቸው ጃምቦሮ ሪል ስቴት ላይ የሚገኝ ጥንቅቅ ጽድት ብሎ ያለቀለት ቤት 123 ካሬ ባለ ሁለት መኝታ አንድ ተጨማሪ ክፍል የሰራተኛ ክፍል ያለው ይዤላችሁ ቀርቤያለሁ። ይሄ የምትመለከቱት ጃምቦሮ ሪል ስቴት 93 ማዞሪያ በቦሌ ቡልቡላ እድሳቱ ሙሉ በሙሉ ያለቀለት የውሃ ችግር እንደዚህም የመብራት ችግርና የሊፍት ችግር የሌለበት ባለ ሁለት መኝታ አንድ ተጨማሪ ክፍል የሰራተኛ ክፍል ያለው ይዤላችሁ ቀርቤያለሁ። አፓርትመንት ነው የምፈልገው ኮንዶሚኒየም አንፈልግም ስትሉ ለነበራችሁ ውድ ደንበኞች ይሄንን ቤት ይዤላችሁ ቀርቤያለሁ። ይሄ የምትመለከቱት አንዱ የልጆች መኝታ ቤት ነው። የራሱ ባዝሩም መታጠቢያ ያለው እንደዚህም ደግሞ ካቢኔት ወይም ደግሞ ቁም ሳጥን የተገጠመለት ነው። እዚህ ጋር ደግሞ ሜን ቤድሩሙ ወይም ማስተር ቤድሩሙ እንገኛለን። ክሎዜቱ የተገጠመለት እንደዚሁ ሻወር ሽንት ቤቱ ጥንቅቅ ጽድት ብሎ ያለቀለት በቦሌ ቡልቡላ 93 ማዞሪያ ጃምቦሮ ሪል ስቴት ላይ ነው የሚገኘው። እነዚህና መሰል ነገሮችን ከፈለጋችሁ ቤት ኔት ፎሎ ላይክ እና ሼር ማድረጉን አይርሱ። አዋጭ አማራጭ ቅናሽ ርካሽ የምንላቸውን ቤቶች ይዘን እንቀርባለን። ኪችኑም እንደዚሁ ካቢኔት የተገጠመለት ነው። ሊፍት ዋጋውን ለማወቅ ባይ በምናስቀምጠው ስልክ ቁጥር ይጠቀሙ። ቤት ኔቶች ነን። ፎሎ ላይክ እና ሼር ያድርጉ። አፓርትመንት ጊዜ ታክሲ አይደለም፣ አይጠብቁም ቆሞ። እናንተ እየዘገያችሁ እየደወላችሁ እንደዚህ የመሳሰሉ ቤቶች እያመለጧችሁ ነው። ተመልከቱ። ገርጂ ማርያም 40/60 ላይ የሚገኝ በጣም ቆንጆ አፓርትመንትን የሚያስንቅ ጥንቅቅ ብሎ ያለቀለት ቤት በውጪ ማቴሪያል የተሰራ ቤት ይዤላችሁ ቀርቤያለሁ። ሰላም ቤት ኔቶች ነን። ይሄንን ቤት ላሳያችሁ። በጣም ለመሸጥ ራሱ የሚያሳሳ ቤት ነው ይዤላችሁ የቀረብኩት። እንደዚህ አይነት ቆንጆ ጽድት ያሉ ቤቶችን ይዘን እየቀረብን እንገኛለን። በገርጂ ማርያም 40/60 ላይ ነው የሚገኘው። ባለ ሁለት መኝታ 87 ካሬ ሙሉ በሙሉ ጥንቅቅ ብሎ ያለቀለት ቤት ነው። የሁለተኛ መኝታ ቤት ነው። ጥንቅቅ ብሎ ያለቀለት ቤት ነው ይዤላችሁ የቀረብኩት። እንደዚህ አይነት መሰል ቤቶች እንዲደርሳችሁ ፎሎ ላይክ እና ሼር ያድርጉ። አዋጭ አማራጭ የምንላቸው የተለያየ ሳይቶች ላይ ቤቶች ይዘን እየቀረብን እንገኛለን። ቤት ኔት ብሎ ፎሎ ላይክ እና ሼር ማድረጉን አይርሱ። በገርጂ ማርያም 40/60 ላይ ይህንን ቤት ይዤላችሁ ቀርቤያለሁ። 87 ካሬ ተመልከቱት። ቆንጆ ቤት ነው። ዋጋውን ለማወቅ ይደውሉልን። እንደዚህ አይነት አዋጭና አማራጭ የምንላቸው ቤቶች በብዛት ገርጂ ማርያም 100 ካሬ ባለ ሁለት መኝታ 40/60 ላይ ይዘንላችሁ ቀርበናል። ሰላም ቤት ኔቶች ነን። ጥንቅቅ ጽድት ብሎ ያለቀለት ቤት ባለ ሁለተኛ ወለል ላይ የሚገኝ በጣም ቆንጆ በአሪፍ ሁኔታ ያለቀለት ቤት ነው ይዤላችሁ የቀረብነው። ይሄ ቤት የሚገኘው ገርጂ ማርያም 40/60 ዩኒቲ ጋር ወይም ደግሞ ኖክ ጋር የሚገኘው 40/60 ላይ ነው። ይሄን ቤት ተመልከቱት። እያንዳንዱ ክፍል ማስጎበኛችሁ ይሆናል። ኪችኑ ኤምዲኤፍ የዩቪ ኤምዲኤፍ እንደዚህም ግራናይት ቶፕ የተገጠመለት ጥንቅቅ ጽድት ብሎ ያለቀለት ቤት ነው ይዤላችሁ የቀረብኩት። ይሄ ቤት የሚገኘው በገርጂ ማርያም 40/60 ላይ ነው። ሰፋ ያለ ሳሎን ያለው ሁለት መኝታ ቤት የሆነ እዚህ ጋር ደግሞ ማስተር ቤድሩሙ ስንገባ ቁም ሳጥን የተገጠመለት ጥንቅቅ ጽድት ብሎ ያለቀለት ቤት ነው። ይሄ ቤት ከነቃው ጋር ያለቃው መሸጥ የሚችል ነው። ይሄንን ቤት ለማየት ባዮ ላይ ባለው ስልክ ቁጥር ይጠቀሙ። እንደዚህ አይነት አዋጭና አማራጭ የምንላቸውን ቤቶች ይዘን እየቀረብን እንገኛለን። ቤት ኔቶች ነን። ፎሎ ላይክ እና ሼር አድርጉ። አዋጭ አማራጭ ቅናሽ ርካሽ የሚባሉ ቤቶች እንዲደርሳችሁ አካውንታችንን ፎሎ አድርጉ። ቦሌ ቡልቡላ 40/60 ላይ 72 ካሬ በባንክም በካሽም መሆን የሚችል ጥንቅቅ ጽድት ብሎ የተሰራ ቤት ይዘንላችሁ ቀርበናል። 40/60 ላይ ቦሌ ቡልቡላ 72 ካሬ በካሽም በባንክም መሆን የሚችል በ5,600,000 ብር ይሄ ቤት በባንክም በካሽም መሆን የሚችል ነው። ጥንቅቅ ጽድት ብሎ የተሰራ ባለ ሁለት መኝታ በቦሌ ቡልቡላ 40/60 ሳይት ላይ ነው የሚገኘው። እዚህም የተለያዩ ቤቶች ይኖሩናል በካሽም በባንክም መሆን የሚችሉ በቦሌ ቡልቡላ 40/60 ሳይት ላይ ነው የሚገኘው። 72 ካሬ ጥንቅቅ ጽድት ብሎ ያለቀለት ቤት እዚህ በረንዳ ላይ እንደምትመለከቱ በባልከኒ በኩል ቆንጆ እይታ ያለው ቤት ኔቶች ነን። ፎሎ ላይክ እና ሼር አድርጉ። አዋጭ አማራጭ ቅናሽ ርካሽ የምንላቸውን ቤቶች የተለያየ ሳይቶች ላይ ይዘን እንቀርባለን። ቦሌ ቡልቡላ 72 ካሬ ባለ ሁለት መኝታ 40/60 ላይ በካሽም በባንክም የሚሆን 5,600,000 ብር ነው መሸጫ ዋጋ። ይህንን ቤት ለማግኘት ባይ ላይ በምናስቀምጠው ስልክ ቁጥር ይጠቀሙ።
በ24904060 በካሽን በባንክ መሆን የሚችል ጽድት ጥንቅቅ ብሎ ያለቀለት ቤት 72 ካሬ ይዤላችሁ ቀርቤያለሁ። ሰላም ቤት ኔቶች ነን። 72 ካሬ ሙሉ ጥንቅቅ ብሎ ያለቀለት ሳሎኑ ሰፋ ያለ ሳሎን ያለው ሙሉ እድሳት ያለቀለት ቤት በአያት 494060 ላይ ይዤላችሁ ቀርቤያለሁ። ለባንክም ለካሽም መሆን የሚችል ስንል በባንክ አያይዛችሁ ለመግዛት ምቹ የሆነ ዲጂታል ካርታ ያለው መሆኑ ለማለት ፈልገን ነው። እዚህ ጋር መታጠቢያ ቤቱ አለ። ሙሉ በሙሉ እድሳት ያለቀለት አራተኛ ወለል ላይ የሚገኝ መሸጫ ዋጋው 6,500,000 ብር ነው። የዚህ ቤት መሸጫ ዋጋ 6,500,000 ብር ነው። በባንክም በካሽም መሆን ይችላል። ይህንን ቤት ለምትፈልጉ ቤትኔት ፎሎ ላይክ እና ሼር ማድረጉን አይርሱ። አዋጭ አማራጭ ቅናሽ ርካሽ የምንላቸው የተለያየ ሳይቶች ላይ ቤቶች ይዘን እየቀረብን እንገኛለን። አያት 4972 ካሬ ባለ 2 መኝታ በ6,500,000 ብር ይዘንላችሁ ቀርበናል። ይህንን ቤት የእርሶ ለማድረግ ባይ ላይ በምናስቀምጠው ስልክ ቁጥር ይጠቅ እንደዚህ አይነት መሰል መረጃዎችን ለማግኘት ቤትኔት ፎሎ ያድርጉ። እናመሰግናለን። በባንክም በካሽም የሚሆን 86 ካሬ በአያት 49 ሳይት 2 ላይ ታክሲ ተራው ጋር ይዤላችሁ ቀርቤያለሁ። ሰላም ቤት ኔቶች ነን። 86 ካሬ ሳይቱ ትልቁና ሰፊ ካሬ ለግምት የሚረዳችሁ ጥንቅቅ ጽድት ብሎ ያለቀለት ቤት ይዘንላችሁ የቀረብ ነው። እንደዚህ አይነት አዋጭ አማራጭ ቅናሽ ርካሽ የምላችሁን ቤቶች እንዲደርሳችሁ አካውንታችንን ፎሎ ላይክ እና ሼር አድርጉ። 86 ካሬ ተጨማሪ ስቶር የተሰራለት ጥንቅቅ ጽድት ብሎ ያለቀለት ቤት ለግምት የሚረዳችሁ 86 ካሬ ባለ 2 መኝታ ይዘንላችሁ ቀርበናል። አራተኛ ወለል ላይ የሚገኝ ወይም ደግሞ ከመኖሪያ ሁለተኛ የሆነ ሙሉ በሙሉ እድሳት ያለቀለት ቤት ነው ይዤላችሁ የቀረብኩት። የዚህ ቤት መሸጫ ዋጋ 7 ሚሊዮን ብር ነው። ቤት ኔቶች ነን። ፎሎ ላይክ እና ሼር አድርጉ።